አንዲት እጅግ አስገራሚና የሰው ልጅ የመኖር ትርጉም ወደ ላቀ ደረጃ ያሸጋገረች ምድር አይነ ህሊናችሁ ውስጥ እንድትስሉ ፈልጋለሁ። በዚህች ምድር ጧት ከእንቅልፋችሁ ስትነሱ የጥይት ድምጽ አሊያ የጦርነት ስጋት ጆሮአችሁን ፈጽሞ አይነካም። የሰው ልጅ የመኖር መሰረታዊ ጥያቄዎችን ከተሻገረች ረጅም ዘመናት አልፈዋል። እጅግ ሰፊ ሀብት ማማ ላይ ደርሳለች። ማንም ሰው ስለ ዕለት ጉርሱ ተጨንቆ አያድርም። ነገር ግን ዛሬ ላይ ቆመን የምናደንቀው ይህ የተመቻቸ ኑሮና የነጻነት አየር በነጻ አልተገኘም። ትላንት ለሚቀጥለው ትውልድ ቀድሞ በሚያስቡ ዜጎች ብዙ የደም ዋጋና እጅግ ከባድ መስዋዕትነት የተከፈለበት ታላቅ ምድር ናት። የራሳቸውን ጊዜያዊ ጥቅምና ምቾት ትተው ከኛ በኋላ የሚመጣው ትውልድ የተሻለች ሀገር መውረስ አለበት ብለው ባመኑ አባቶች በጽኑ መሰረት ላይ የቆመች ሀገር ናት። ይህ ጥልቅ አስተሳሰብ ነው ዛሬም ድረስ ሀገሪቱን አጽንቶ ያዛት። ይህች ሀገር ውስጣዊ ሀብቷንና ዕውቀቷን ለራሷ ዜጎች ብቻ አድርጋ ዝም አላለችም። ለመላው የዓለም ሕዝብ ያበረከተችው ስጦታ የሰው ልጅ አእምሮ በእጅጉ የሚያስቆምና ታሪክን የቀየረ ነው። የሰው ልጅ በመሬት ላይ ብቻ መራመድና መገደብ ሰልችቶት ልክ እንደ አሞራ ሰማይ ሰንጥቆ እንዲበር ያደረገችው ይህችው ሀገር ናት። የሰው ልጅ የረጅም ጊዜ በረራ ጥማት በተግባር ፈትታለች። መላውን ዓለም በአንድ ትንሽ መንደር ውስጥ ያሰረውን የኮምፒውተር ቴክኖሎጂና የሶሻል ሚዲያ አብዮትም የፈጠረችው እሷ ራሷ ናት። አሁን ይህን ቪዲዮ የምታዩበትን ዩቲዩብ ጨምሮ እንደ አፕልና ዊንዶውስ ያሉ የቴክኖሎጂ ግዙፎችን አፍርታለች። ዓለምን የሚያንቀሳቅሱ የሰው ልጅ ህይወት የሚያቃልሉ በሺዎች የሚቆጠሩ የፕሮግራሚንግ ቋንቋዎች ባለቤትም ራሷ ናት። ይህ አስገራሚ የቴክኖሎጂ ግስጋሴ በዚሁ አላበቃም። የሰው ልጅ ረቂቅ ሀሳብና ምናብ ወደ ተጨባጭ ምስል በመቀየር ዓለምን በፊልምና በሲኒማ ጥበብ እያስገረመችና እያዝናናች የምትገኘውም እዚሁ ምድር ላይ በተገነባው ግዙፍ የጥበብ መንደር ነው። ታሪኮችን በሚገርም እይታ አዋህዳ ለዓለም ታቀርባለች። ይሄ ሁሉ የመሬት ላይ ድል ግን አላረካትም። መሬት ጠባብ ሆኖባት የሰው ልጅ ህዋን አቋርጦ ጨረቃ ላይ እንዲያርፍ ያደረገችው እዚሁ ምድራችን ውስጥ የተወለደችው ሀገር ናት። የሰው ልጅ አቅም ወሰን እንደሌለው ህልም ካለ ደግሞ ከዋክብትን መንካት እንደሚቻል በተግባር አሳይታለች። ወደ ውስጥ ዘልቀን የዕለት ተዕለት ኑሯን ስንመለከት ደግሞ ሌላ ልብን የሚያሳርፍ አስገራሚ እውነት እናገኛለን። በዚህች ሀገር ትልቁ ጌታና የሁሉ ነገር መሪ ግለሰብ ሳይሆን ፍጹም ገለልተኛ የሆነው ሲስተም ነው። ልክ እንደኛ ሀገር የመንግስት ሰራተኛ ሱቅ ውስጥ ገብቶ በአይኑ ገምቶ አንተ በቀን 6000 ብር ነው የምትሸጠው ብሎ የዘፈቀደ ግብር ፈጽሞ አይጭንብም። ማንም ሰው ፊትህን፣ ዘርህን አሊያ ማንነትህን አይቶ በግምት አይፈርድብህም። ማንኛውም አይነት የመንግስትም ሆነ የንግድ አገልግሎት በእጅህ ላይ ባለው ስልክና ኮምፒውተር በደቂቃዎች ውስጥ ያልቃል። ሲስተሙ የሰው ልጅ ስሜት፣ ዝምድና አሊያም ጉቦ ፈጽሞ አያውቅም። እውነቱንና አሃዙን ብቻ እያነበበ በትክክልና በፍትህ ያስተናግዳል። ከዚህም ባሻገር ማንም ሰው የትም ቦታ ቢሆን ታሞ በመንገድ ላይ ቢወድቅ የባንክ ደብተሩ አይጠየቅም። ያለምንም ቅድመ ክፍያ ሰው በመሆኑ ብቻ ሙሉ የሕክምና እርዳታ ያገኛል። የሰው ልጅ ህይወት ክብር ከገንዘብ በላይ እጅግ የገዘፈባት ድንቅ ምድር ናት። ነገር ግን በዚህች የተመቻቸች ሀገር ውስጥ ስትኖር ካንተ የሚጠበቀው አንድ ጥብቅ ግዴታ ብቻ ነው። እርሱም የሀገሪቱን ህግና ስርዓት እጅግ በጥንቃቄና በማስተዋል አክብረህ መጓዝ ነው። ይህንን ግልጽ የሆነ ሲስተም ለማታለል አሊያ በአቋራጭ ለማለፍ ብትሞክር ማንም ሰው መጥቶ አይጮህብህም። ከነገሮች ሁሉ አስፈሪው ነገር ግን እያንዳንዱን ስህተትህን በዝምታ መዝግቦ በነጋታው ጠዋት በጸጥታ መጥቶ በርህን የሚያንኳኳው የሀገሪቱ ፖሊስ ይሆናል። ይህንን ጥብቅ ህግ አክብረህ ከተጓዝክ ግን መብት ሙሉ በሙሉ ተጠብቆ ከገዛ ዜጎቿ የበለጠ ተመችቶና ከብረህ ታሪክ የምትጽፍባት ምድር ናት። እንግዲህ ይህችን ለዓለም ግዙፍ ቴክኖሎጂዎችን ያበረከተች የሰው ልጅን ክብር ከፍ ያደረገችና የነጻነት የመጨረሻ ጥግ የሆነችውን አስገራሚ ምድር ማን ልትሆን እንደምትችል ገምቱ። በትክክል ገምታችኋል። አሜሪካ። በዛሬው የከእንሂድ ልዩ ዝግጅታችን ሁሌም በዜና ከሚሰማው የፖለቲካ ጫጫታ ጀርባ ወደ ተደበቀችው አብዛኛው ዓለም በቅርበት ወደማያውቃት እውነተኛዋና ጥልቋ አሜሪካ አብረን እንጓዛለን።
አሜሪካን ስናስብ መጀመሪያ ወደ አእምሯችን የሚመጣው አንድ ትልቅ ምስል አለ። እሱም በምድር ላይ ማንም ሊገዳደሩ የማይችል እጅግ ግዙፍ ወታደራዊ አቅሟና የሚያስፈራው የጦር መሳሪያዋ ነው። ነገር ግን የዚህ ሁሉ አስፈሪ ጉልበትና ቴክኖሎጂ ዋና ሚስጥር ዓለምን ለማስፈራራት አሊያ ጉልበትን ለማሳየት ብቻ የተሰራ አይደለም። ይልቁንም የአንድን ተራ ዜጋ ሕይወትና ነጻነት በምንም አይነት ሁኔታ አሳልፎ ላለመስጠት የተገነባ እጅግ ግዙፍ የቃል ኪዳን ቃል ነው። ይህ የጦር አቅም የሀገሪቱን ህዝብ ደህንነት ለመጠበቅ የቆመ የማይበገር ብረት ለበስ አጥር ነው። በሀገሪቱ ወታደራዊና መንግስታዊ ፍልስፍና ውስጥ ከምንም ነገር በላይ ክብደት የሚሰጠው አንድ ትልቅ ህግ አለ። ይሄውም አንድም አሜሪካዊ ከኋላ አይተውም የሚለው ጥልቅ የሆነ የሰብአዊነት ክብር ነው። ይህ ህግ ዝም ብሎ በወረቀት ላይ የሰፈረ የፖለቲካ መፈክር ግን አይደለም። በማንኛውም ሁኔታ ውስጥ ቢሆን ፈጽሞ የማይጣስና መንግስት በምንም ዋጋ የማይደራደርበት የሀገሪቱ ትልቁ የስነ ልቦና ምሰሶ ነው። አሜሪካውያን የሰው ልጅ ህይወት ከየትኛውም ፖለቲካዊ ጥቅም በላይ እጅግ የገዘፈ ዋጋ አለው ብለው በጽኑ ያምናሉ። ይህ ማለት በተግባር ሲታይ እጅግ የሚያስገርምና ልብን የሚነካ ሆኖ እናገኘዋለን። አንድ ተራ አሜሪካዊ ዜጋ የትኛውም የዓለም ጥግ ላይ አሊያ እጅግ አደገኛ በሆነ የጦርነት ቀጠና ውስጥ ወድቆ አደጋ ቢደርስበት ሀገሩ ዝም ብላ አትመለከተውም። ይህች ሀገር ያንን አንድ ብቻ የሆነ የሰው ህይወት ለማትረፍና በሰላም ወደ ቤቱ ለመመለስ ስትል በሚሊዮን ዶላር የሚቆጠር እጅግ ውድ የሆነ ኦፕሬሽን ከማዝመት ወደ ኋላ አትልም። የባህር ላይ መርከቦቿን፣ ሰማይ ሰንጣቂ የጦር ጀቶቿንና ልዩ ኮማንዶዎቿን በማንቀሳቀስ ታላቅ ተጋድሎ ታደርግለታለች። ለአንድ ሰው ህይወት ስትል ሙሉ ሀገራዊ አቅሟን የምትጠቀምባት አስገራሚና የተለየች ምድር ናት። ይህ ለዜጋዋ የምትሰጠው ፍጹም የሆነ ክብር የሀገሪቱን ታሪክ ከተራ የጉልበት ማሳያነት ያወጣዋል። የሰው ልጅ ህይወትና ነጻነት ከማንኛውም ቁሳዊ ሀብት አሊያ ፖለቲካዊ ድርድር እንደሚበልጥ በተግባር የሚያሳይ አንጸባራቂ የህይወት ፍልስፍና ይይዛል። ይህንን እውነታ ተመልካቹ በራሱ ህይወትና ካደገበት ማህበረሰብ ጋር አነጻጽሮ ሲያየው ደግሞ ሀገር ማለት ምን ማለት እንደሆነ አዲስ ትርጉም ያገኛል። ሀገር ማለት ዝም ብሎ በካርታ የተከለለ መሬት አሊያ የድንበር ስም ብቻ እንዳልሆነች በጥልቀት ይረዳል። ዜጋዋ የትም ቦታ ሆኖ ሲደማ አብራው የምትደማና እንደ አንድ አሳቢና ጠንካራ እናት የምትቆረቆር መሆኗን ያሳያል። የልጇን ህይወት ለመታደግ የማትገባበት የእሳት ረመጥ የሌለ መሆኑን የሚያሳይ ልብን ትርክክ የሚያደርግ ጥልቅ እውነት ነው። አንድ ተራ ዜጋ ይህንን ያህል ግዙፍ የሆነ የመንግስት አቅም ከጀርባው እንደቆመ ሲያውቅ በውስጡ የሚፈጠረው ስሜት ቃላት ሊገልጹት አይችሉም። በምንም አይነት አደጋ ውስጥ ቢወድቅ ሀገሩ አሳልፋ እንደማትሰጠው ሙሉ በሙሉ ያምናል። ይህኔ በውስጡ የሚፈጠረው ልዩ የሆነ የዜግነት ፍቅርና የማያወላውል የሞራል ጥንካሬ በቀላሉ የሚገመት አይደለም። ይህ ጥንካሬ አሜሪካን ዛሬ ላለችበት ወደር የማይገኝለት የአሸናፊነት ስነልቦና ያደረሳት ዋነኛውና የማይታየው ትልቁ ሞተር ነው። ዜጋው ሀገሩን የሚወዳት በግዴታ አሊያ በህግ ታስሮ ሳይሆን እሷ ቀድማ ስላከበረችውና ህይወቱን ከምንም በላይ ስለወደደችለት ነው። በአብዛኛው የዓለም ክፍል በተለይ ደግሞ እኛ ባደግንበት ማህበረሰብ ውስጥ አንድ የሚያስፈራ እውነት አለ። ውድቀት እንደ ትልቅ ነውርና የህይወት መጨረሻ ተደርጎ ይወሰዳል። አንድ ሰው በጀመረው ንግድ ከከሰረ አሊያ በህይወቱ ከተሰናከለ ማህበረሰቡ ጣቱን ይቀስርበታል። ስሙም ሁሉ ጊዜ ከክስረትና ከስንፍና ጋር ተያይዞ ይቀራል። ነገር ግን አሜሪካ ውስጥ ያለው እውነት ከዚህ ፈጽሞ የተለየ ነው። በዚህች ምድር ላይ ውድቀት የክብር ሜዳሊያ ነው። ማህበረሰቡ አንድን ሰው የሚመዝነው እንዴት ወደክ ብሎ በፍጹም አይደለም። ይልቁንም ከወደክበት አቧራ አራግፎ እንዴት ተነሳ በሚለው የጥንካሬ ልኬት ነው የሚያከብረው። አሜሪካውያን አንድ ሰው ስኬታማ ከመሆኑ በፊት መሳሳት፣ መውደቅና መክሰር እንዳለበት በጽኑ ያምናሉ። ዛሬ ላይ ሙሉ በሙሉ የከሰረና ንብረቱን ያጣ ሰው ነገ ጧት አዲስ ሀሳብ ይዞ ሊነሳ ይችላልና ሚሊዮን ዶላር የሚያወጣ ኩባንያ ሲገነባም ማንም ሰው አይደነቅም። ምክንያቱ ደግሞ የሀገሪቱ ሲስተም ራሱ ለከሰረ ሰው ሁለተኛ እድል ለመስጠት የተዘረጋ በመሆኑ ነው። ባንኮችና አበዳሪዎች ከዚህ ቀድሞ ወድቆ ለተነሳ ሰው ከፍተኛ ክብርና መተማመን ይሰጣሉ። ውድቀትን እንደ ትልቅ የህይወት ትምህርት ቤት እንጂ እንደ ህይወት ማብቂያ አይቆጥሩትም። ይህ የዳግም መወለድ ባህል የሰው ልጅ እውነተኛ የፈጠራ አቅም ያለ ገደብ እንዲወጣ አድርጎታል። ይህ አስገራሚ የስነ ልቦና ጥንካሬ የሰው ልጅ አእምሮ በከፍተኛ የሞራል ጉልበት ይሞላዋል። አንድ ዜጋ አዲስና ያልተሞከረ ነገር ለመጀመር ፈጽሞ አይፈራም። ማህበረሰቡ ይስቅብኛል፣ ቤተሰብ ያወራብኛል የሚል የስነ ልቦና እስር ቤት ውስጥ አይገባም። ከየትኛውም የዓለም ጥግ የመጣ ሁን ሀሳብህ ጠንካራ ከሆነና ለመስራት ዝግጁ ከሆንክ የዓለምን ታሪክ
ታሪክ የመጻፍ ሙሉ መብት ይሰጣል። መሳሳት እንደ ኃጢአት በማይቆጠርባት በዚህች ሀገር ሰዎች የውስጣቸውን እውነተኛ አቅም ያለምንም ፍርሃት አውጥተው ይጠቀሙበታል። ማንም ሰው የሌላውን ህይወት አይቶ አይኮርጅም። የራሱን አዲስ መንገድ የመፍጠር ፍጹም ነጻነት አለው። ለዚህም ነው ትላልቆቹ የዓለማችን የቴክኖሎጂ ግዙፎች የተንደላቀቀ ቢሮ ውስጥ ያልተወለዱት። አብዛኛዎቹ ዓለምን የቀየሩ ሀሳቦች የተፈጠሩት በጠባብ የቤት ጋራዦች ውስጥ ነው። ማህበረሰቡ ለሀብትና ለውጫዊ ድምቀት ሳይሆን ለአዲስና እብድ ሀሳብ ትልቅ ክብር አለው። ዛሬ በኪሱ ምንም የሌለው ወጣት ነገ ዓለምን የሚቀይር ፈጠራ ይዞ ሊመጣ እንደሚችል ማንም አይጠራጠርም። ይህ የማያቋርጥ የተስፋና የዳግም መወለድ መንፈስ አሜሪካን የዓለም የፈጠራ ማዕከል አድርጓታል። የትኛውም ሰው በህይወቱ የሚያጋጥመውን ተራራ በፈገግታና በተስፋ እንዲገፋው የሚያደርግ ትልቅ የስነልቦና ጉልበት ነው። በብዙ የዓለም ክፍሎች ስኬት የሚለካውና ትላልቅ በሮች የሚከፈቱት አንድ ሰው ባለው የቤተሰብ ሀረግ በሚታወቅ የዘር ግንድ አሊያ አባቱ ባወረሰው የባንክ ሂሳብ ይሆናል። ማህበረሰቡ ሰውን የሚመዝነው ከየት እንደመጣና የማን ዘመድ እንደሆነ በማየት ብቻ ነው። ነገር ግን በአሜሪካ ምድር ይህ የተንዛዛና አድሏዊ የሆነ አሰራር ፈጽሞ ቦታ የለውም። ይህች ሀገር ማንነትህን አሊያ የትውልድ መንደርህን በጭራሽ አትጠይቅህም። ቤተሰብህ ሀብታም ስላልሆነ አሊያ የትልቅ ሰው ዘመን ስላልሆንክ የምትከለከልበት አንዳችን በር የለም። በዚህች ምድር ላይ ትልቁና ብቸኛው መመዘኛ ጥረትህ፣ ላብህና የምታመጣው ሀሳብ ብቻ ይሆናል። አንድ ግለሰብ ምንም ሳይኖረው ከባዶ ተነስቶ ቢሆን እንኳ ጠንክሮ ከሰራና አዲስ ነገር ከፈጠረ ሲስተሙ በራሱ ጊዜ ትላልቆቹን የሀብትና የስኬት በሮች ያለምንም ቅድመ ሁኔታ ወለል አድርጎ ይከፍትለታል። ይህ ላቡን ላፈሰሰው ሁሉ እኩል የሆነ እድል የሚለው ጥብቅ መርህ አሜሪካን የዓለም ትልቁ የተስፋ ማዕከል አድርጓታል። ትላንት ሀገር አቋርጦ የገባ አንድ ስደተኛ አሊያ በእቃ ጣቢነት ስራ የጀመረ ተራ ሰው ነገ ጠዋት የራሱን ግዙፍ ኩባንያ ሲከፍት አሊያም ትልቅ የፖለቲካ ስልጣን ላይ ሲወጣ ማንም አይደነቅም። ምክንያቱ ደግሞ ማህበረሰቡ የሚያከብረው በወረሰው ሀብት የሚንደላቀቀውን ሰው ሳይሆን በራሱ ጥረትና ላብ ታሪኩን የቀየረውን ጀግና ነው። በማንኛውም ፊልም፣ ስፖርት ወይም የንግድ ዓለም ውስጥ ብትመለከት የአሜሪካ ህዝብ ሁሉ ጊዜም የሚያጨበጭበውና ልቡን የሚሰጠው ምንም ሳይኖረው ከታች ከጭቃ ተነስቶ ለሚታገለውና አሸናፊ ለሚሆነው ተራ ሰው ነው። ይህ አይነቱ እውነተኛ የስኬት ሚዛን ሀገሪቱን በማያቋርጥ የትጋትና የስራ መንፈስ እንድትሞቅ አድርጓታል። ይህ ጥልቅ የሆነ የስነልቦና እውነት በተለይ ለወጣቱ ትውልድ ከፍተኛ የሆነ የመስራትና የመለወጥ እሳት ይጭርበታል። ማንም ሰው ታሪኩን ራሱ መጻፍ ይችላል የሚለው አንጸባራቂና ግልጽ የሆነ እውነት የትኛውንም ሰው ከተኛበት ቀስቅሶ አዲስ ህይወት እንዲጀምር ያነሳሰዋል። ሰዎች በነገ ዕለታቸው ላይ ፍጹም የሆነ እምነት አላቸው። ምክንያቱ ደግሞ ትጋታቸውና ድካማቸው በማንኛውም ኮታ፣ ዘር አሊያ የፖለቲካ ትስስር እንደማይቀማና እንደማይሰረቅባቸው 100% እርግጠኞች ናቸው። አንድ ሰው ህልም ካለውና ያንን ህልም እውን ለማድረግ እንቅልፍ አጥቶ ለመስራት ፈቃደኛ ከሆነ አሜሪካ የዓለምን መድረክ ሙሉ በሙሉ አዘጋጅታ ተጠብቀዋለች። ይህ ማንነትን የማይጠይቅ ፍጹም የሆነ የፍትህና የጥረት ሚዛን የሰው ልጅ ከተስፋ መቁረጥ አረንቋ ሙሉ በሙሉ አውጥቶታል። በሌላው ዓለም ላይ የዘመድና የጉቦ ትስስር ትልቁን ቦታ ሲይዝ፣ እዚህ ግን የሰው ልጅ የግል አቅሙና የሚያስበው ጭንቅላቱ ብቻ የህይወቱ መሪ ይሆናል። እያንዳንዱ ዜጋ በውስጡ ያለውን እውነተኛ አቅም ያለ አንዳች ፍርሃትና ማቅማማት እንዲያወጣው ይህ ሲስተም የማይነቃነቅ ዋስትና ሰጥቶታል። ለዚህም ነው አሜሪካ የብዙ ሚሊዮን ሰዎችን ህልም አቅፋና አሳድጋ ዛሬ ላይ የሰው ልጅ ሁሉ መመኪያና የተስፋ ቋት መሆን የቻለችው። በየቀኑ የምንጠቀማቸው የፋብሪካ ምርቶች፣ የምንነዳቸው መኪኖች አሊያ የምንለብሳቸው ልብሶች ከአንዱ የዓለም ጥግ ወደ ሌላው በውቅያኖስ ላይ ሲጓዙ ማንም ሰው ስለ ደህንነታቸው ተጨንቆ አያውቅም። በዓለማችን ላይ ያሉ ሰፊ ውቅያኖሶች ዝም ብለው በተፈጥሮ ሰላማዊ ስለሆኑ አሊያ የባህር ላይ ወንበዴዎች በራሳቸው ጊዜ ስለጠፉ አይደለም የዓለም ንግድ ያለምንም ስጋት የሚንቀሳቀሰው። የዚህ ሁሉ ነፃና ደህንነቱ የተጠበቀ የንግድ ዝውውር ዋናው ሚስጥር አሜሪካ በቢሊዮን
የሚቆጠር ዶላር እያወጣች የዓለምን ውቅያኖሶች በግዙፍ የጦር መርከቦቿ ዘውትር ስለምትጠብቅ ነው። ይህች ሀገር የራሷን የንግድ መርከቦች ብቻ ሳይሆን የመላው ዓለምን የንግድ መስመር ያለምንም ክፍያ በነፃ የምትጠብቅ እጅግ ግዙፍ ዓለም አቀፋዊ ጋሻ ናት። ከዚህም ባሻገር ዛሬ ላይ መላው የሰው ልጅ እንደ ልቡ የሚጠቀምበት ኢንተርኔት፣ በውቅያኖስ ስር የተዘረጉት ግዙፍ የዳታ ኬብሎችና በህዋ ላይ የሚገኙት የሳተላይት ኔትወርኮች ደህንነታቸው 100% ተጠብቆ የሚገኘው በዚሁ ሀገር ጥብቅ ክትትልና ወጪ ነው። የዓለም ህዝብ በቴክኖሎጂ በንግድና በእውቀት ልውውጥ ከፍተኛ ብልጽግና ላይ እንዲደርስ አሜሪካ የማይታይ ነገር ግን እጅግ ውድ የሆነ ዋጋ ትከፍላለች። ሌላው ዓለም ስለ ዕለታዊ ኑሮውና ስለ ኢኮኖሚ እድገቱ ብቻ ሲያስብ፣ ይህች ሀገር ግን የዓለምን የቴክኖሎጂና የንግድ ደም ስር ከማንኛውም አደጋ ለመጠበቅ ሌሊትና ቀን ትተጋለች። ይህ የማያቋርጥ ጥበቃና ኃላፊነት መውሰድ አሜሪካን ከተራ ሀገርነት ወደ ዓለም ጠባቂ ሞግዚትነት ከፍ አድርጓታል። ይህንን አስገራሚ እውነት ስንረዳ የአሜሪካን ግዙፍ ጉልበት ከፖለቲካዊ ጭቆና ጋር ብቻ ማያያዝ ምን ያህል ስህተት እንደሆነ ይገባናል። ሀገሪቱ ይህንን ሁሉ ጦርና ቴክኖሎጂ የምትገነባው ዓለምን ለማስፈራራት ሳይሆን የሰው ልጅ የነጻነትና የንግድ ጉዞ ያለምን መሰናክል ለማስቀጠል ነው። የዓለም ሀገራት የራሳቸውን ጦርና የደህንነት ስርዓት በመገንባት ላይ ከሚያባክኑት ትልቅ በጀት ታድጋ ያንን ገንዘብ ለህዝባቸው እድገት እንዲያውሉት አሜሪካ ትልቁን የደህንነት ሸክም በራሷ ጫንቃ ላይ ትሸከማለች። ይህ የሀገሪቱ ታላቅ ፖሊሲ የሰውን ልጅ በሙሉ በአንድ ትልቅና ደህንነቱ የተጠበቀ ጃንጥላ ስር አቅፎ የያዘ ልብን የሚያሳርፍ እውነት ነው። አንድ ተራ የዓለም ዜጋ ይህንን ሀቅ ሲያንሰላስለው ስለ ሀገሪቱ ያለው አመለካከት ሙሉ በሙሉ ይቀየራል። በየቀኑ በስልኩ የሚከፍተው ኢንተርኔት አሊያ የሚገዛው ርካሽ የውጭ ምርት የዚህ ግዙፍና የማይታይ ስርዓት ሲስተም ቀጥተኛ ውጤት መሆኑን በጥልቅ ይረዳል። አሜሪካ ከራሷ ዜጎቿ ምቾት አልፋ የዓለምን ህዝብ ሰላም ለማስጠበቅ የምታደርገው ይህ ዝምተኛ ተጋድሎ ሀገሪቱን በማንኛውም ዘመን ታሪክ ውስጥ ወደር የማይገኝላት የሰው ልጅ ስልጣኔ ጠባቂ ያደርጋታል። ይህንን ግዙፍ ኃላፊነት ያለምንም ማጉረምረም መሸከሟ የሀገሪቱን ጥልቅ የሆነ የሞራልና የመሪነት ስነልቦና ቁልጭ አድርጎ ያሳያል። በአብዛኛው የዓለም ክፍል ሀገሪቱ የተገነቡት በአንድ የተወሰነ የደም ሀረግ፣ የጋራ ቋንቋ አሊያ ዘር ላይ የተመሰረተ ረጅም ታሪክ ይዘው ነው። ነገር ግን አሜሪካን ወደ ውስጡ ዘልቀን ስንመለከት ከዚህ የተለመደና ጠባብ ከሆነ የአፈጣጠር ታሪክ ሙሉ በሙሉ ያፈነገጠች በዓለም ላይ ወደር የማይገኝለት የሰው ልጅ ውብ ቅንብር መሆኗን በግልጽ እንገነዘባለን። ይህች ሀገር የተመሰረተችው በዘር አሊያ በደም ትስስር ሳይሆን እጅግ በረቀቀና ጥልቅ በሆነ የነጻነትና የተስፋ ሀሳብ ላይ ብቻ ነው። ከኢትዮጵያ፣ ከቻይና፣ ከሜክሲኮ እንዲሁም ከተለያዩ የአውሮፓ ክፍሎች የተሰባሰቡ የሰው ልጆች የየራሳቸውን ውብ ባህልና ማንነት እንደያዙ ነገር ግን በአንድ ትልቅ የአሜሪካን ህልም ስር ተጠልለው በፍጹም አብሮነት የሚኖሩባት ብቸኛና አስገራሚ ምድር ናት። ይህ ልዩ የሆነ የብሔር የባህልና የእምነት ስብጥር አሜሪካን ለየትኛውም አይነት ልዩነት ብቻ የማትሰጥ የመላው የሰው ልጅ ማረፊያና የጋራ ቤት አድርጓታል። ማንም ሰው ወደዚህች ሀገር ሲገባ የራሱን እምነት፣ ቋንቋ አሊያም አኗኗር እንዲተውና ሌላውን እንዲመስል ፈጽሞ አይገደድም። ይልቁንም ማህበረሰቡ የተለያዩ ቀለማት፣ ድምጾችና አስተሳሰቦች ሲኖሩት ምን ያህል ውብና ጥንካሬ ያለው እንደሚሆን በተግባር የምታሳይ ታላቅ መድረክ ናት። የሰው ልጅ ልዩነቱን ወደ ግጭት፣ ወደ መከፋፈልና ወደ መጠራጠር ሳይሆን ወደ ግዙፍ የጋራ አቅምና የማይበገር ጥንካሬ የቀየረበት የአስገራሚ የጥበብ መንገድ የሀገሪቱን የማያቋርጥ የፈጠራና የእድገት ሞተር በከፍተኛ ፍጥነትና ብቃት እንዲሽከረከር አድርጎታል። ይህንን እውነት አንድ የውጭ ሀገር ዜጋ በራሱ ህይወት ውስጥ ሆኖ ሲያጣጥመው በውስጡ የሚፈጠረው የስነ ልቦና ነጻነት ወደር የለውም። ማንም ሰው በመንገድ ላይ ሲራመድ፣ ቢሮ ውስጥ ሲሰራ አሊያም የንግድ ተቋም ሲከፍት ከየት መጣ በሚል የጥርጣሬ አይን አሊያም በባዕድነት ስሜት የሚመለከተው ማህበረሰብ የለም። ሁሉም ሰው ከየትም ይምጣ ከየት ህጉን እስካከበረና ላቡን እስካፈሰሰ ድረስ የሀገሪቱ ሙሉ ባለቤትና ታሪክ ሰሪ መሆን ይችላል። ይህ የትኛውንም ማንነት ያለምንም ቅድመ ሁኔታ አቅፎ የሚይዝ እጅግ ሰፊ የሆነ የሰብአዊነትና የመቻቻል ባህል የሰው ልጅ ከዘረኝነትና ከመጠራጠር አረንቋ ሙሉ በሙሉ አውጥቶታል። ማንም ሰው የፈለገውን ማንነት አውጥቶ የራስን መንገድ የመምረጥ ፍጹም ነጻነቱን ያለ አንዳች ፍርሃት እንዲያጣጥምና በራሱ ዓለም እንዲነግስ አድርጎታል። በአንድ ምድር ላይ ይህን ያህል የተለያየ አስተሳሰብና የህይወት ዳራ ያለው ህዝብ ሰብስቦ ያለምንም ደም መፋሰስ በስምምነትና በህግ ማስተዳደር መቻል በራሱ አእምሮን የሚያስቆም ግዙፍ የስነ ልቦናና የሲስተም ድል ነው። ይህ እጅግ ውብ የሆነ የህዝቦች ቅንብር አሜሪካን ከሌላው ዓለም ነጥሎ በማውጣት የሰው ልጅ በፍቅር
በፍቅርና በመከባበር አብሮ መኖር እንደሚችል በተግባር የሚያሳይ ሕያው ትምህርት ቤት አድርጎታል። ይህ ሀቅ ተመልካቹን ከተለመደውና ጠባብ ከሆነው የዘር ፖለቲካ አውጥቶ የሰው ልጅ በአንድነት ሲቆም ምን ያህል ግዙፍ ተአምር መፍጠር እንደሚችል በከፍተኛ የአድናቆትና የመነሳሳት መንፈስ እንዲመለከት የሚያደርግ ልብ ሰርሳሪ የሆነ ጥልቅ እውነት ነው። በማንኛውም ሀገር ላይ ሀብትና ገንዘብ የጥቂት ሰዎች የግል ንብረት ሊሆን ይችላል። ነገር ግን አሜሪካን ከሌላው ዓለም ፈጽሞ የተለየችና እጅግ አስገራሚ የምታደርጋት አንዱ ትልቁ ሚስጥር እውቀትንና መረጃን ለማንም ሰው በነጻ ክፍት ማድረጓ ነው። ይህች ሀገር ከጦር መሳሪያዋና ከግዙፍ የኢኮኖሚ አቅሟ እኩል በከፍተኛ ደረጃ የምትኮራበትና ትልቅ በጀት የምትመድብለት ትልቁ ሀብቷ በየመንደሩና በየከተማው ያለምንም ልዩነት የተገነቡት እጅግ ግዙፍና ዘመናዊ የህዝብ ቤተ መጻሕፍት እንዲሁም ታሪካዊ ሙዚየሞች ናቸው። እውቀት የሀብታሞች አሊያም የፖለቲከኞች ብቻ የግል ንብረት ሳይሆን የማንኛውም መማርና ማወቅ የሚፈልግ የሰው ልጅ መሰረታዊ መብት መሆኑን አሜሪካ በተግባር ታሳያለች። በዚህ ምክንያት ማንኛውም ዜጋ አሊያም የውጭ ሀገር ሰው የኪሱ ማነስ አሊያም የኑሮ ደረጃው ዝቅተኛ መሆን ከእውቀት ገበታ ላይ ፈጽሞ ሊያገለውና ወደ ኋላ ሊጎትቶ አይችልም። ይህ ስርዓት ምን ያህል ጥልቅና ሰብአዊነት የተሞላበት እንደሆነ በቅርበት ስንመለከት እጅግ ልብ የሚነካና አእምሮን የሚያስቆም እውነት እናገኛለን። አንድ በህይወቱ ሙሉ በሙሉ የከሰረና መኖሪያ ቤት የሌለው ወይም ሆምለስ ሰውና አንድ በሚሊዮን ዶላር የሚቆጠር ሀብት ያለው ሚሊዮነር በእነዚህ የህዝብ ቤተ መጻሕፍት ውስጥ አብረው ገብተው እኩል ኢንተርኔት፣ እኩል ኮምፒውተርና እኩል መጽሐፍ ያለምንም ክፍያ መጠቀም ይችላሉ። ማንም ሰው መጥቶ ማንነትን፣ ልብስን አሊያ የባንክ ሂሳብን አይጠይቅህም። የምትጠየቀው ብቸኛው ነገር ለማንበብና ራስን ለመቀየር ያለን ፍላጎት ብቻ ነው። ይህ የሰው ልጅ አእምሮ በአስደናቂ የተስፋ ብርሃንና በእኩልነት መንፈስ የሚሞላ ፍጹም የሆነ የነጻነት ስርዓት አሜሪካ በዜጎቿ አእምሮ ላይ የምታፈሰው እጅግ ውድና የማይታይ ግዙፍ ኢንቨስትመንት ነው። ስለ አሜሪካ ሲታሰብ አብዛኛውን ጊዜ ወደ አእምሯችን ቀድሞ የሚመጣው ነገር ሩጫ በበዛበት የካፒታሊዝም ስርዓት ውስጥ ገንዘብን ብቻ የሚያሳድድና ለቁሳቁስ የሚጨነቅ ማህበረሰብ የሚል የተሳሳተ ምስል ነው። ነገር ግን ወደ ማህበረሰቡ እውነተኛ የልብ ትርታ ዘልቀን ስንገባ ከዚህ ፍጹም ተቃራኒ የሆነና እጅግ የሚያስገርም ጥልቅ የሰብአዊነትና የመረዳዳት ባህል በሰፊው ጎልቶ እናገኛለን። ይህች ሀገር በዓለም ላይ ካሉ ሀገራት ሁሉ በበለጠ ዜጎቿ ከግል ሀብታቸውና ከገቢያቸው ቀንሰው ለሌሎች በመስጠት እንዲሁም የተለያዩ የበጎ አድራጎት ስራዎችን በመደገፍ በአንደኛ ደረጃ ላይ የምትቀመጥ ወደር የሌላት ምድር ናት። ሰዎች ሌሊትና ቀን ጥርስ ነክሰው የሚሰሩትና ሀብት የሚያካብቱት ለራሳቸውና ለቤተሰባቸው የቅንጦት ኑሮ ብቻ ሳይሆን ትርፍ ሀብታቸውን መልሰው ለህብረተሰቡና ዓለምን ለሚቀይሩ ግዙፍ የምርምር ስራዎች በነጻ ለመለገስ ጭምር ነው። ይህንን አስገራሚ እውነት ይበልጥ ጎልቶ የምናየው የሀገሪቱን ግዙፍ ቢሊዮነሮችና የኩባንያ ባለቤቶች ህይወት ስንመለከት ነው። በሌላው የዓለም ክፍል አንድ ሰው ሲከብር ሀብቱን በሙሉ ለልጅ ልጆቹ ሲያወርስና የቤተሰቡን ስም ብቻ ሲያስጠራ፣ በአሜሪካ ግን እጅግ ብዙ ሀብታሞች ከግማሽ በላይ አሊያም ሙሉ ሀብታቸውን ከሞት በኋላ ለበጎ አድራጎት፣ ለካንሰር ምርምር አሊያም ለህፃናት ትምህርት ቤት ግንባታ እንዲውል በህግ ፈርመው ይሰጣሉ። ይህ የሚያሳየው ማህበረሰቡ ለገንዘብ ያለው እይታ ከተራ የቁስ ክምችት የዘለለና እጅግ የጠለቀ ስነ ልቦናዊ መሰረት ያለው መሆኑን ነው። ሀብት የሚለካው በባንክ ሂሳብ መጠን ሳይሆን ያ ገንዘብ ስንቱን የሰው ልጅ ከበሽታና ከድህነት ታደገ በሚለው ከፍተኛ የሞራል ሚዛን ነው። ይህም የሰው ልጅ የካፒታሊዝምን ጫፍ ነክቶ ዳግመኛ ተመልሶ ወደ ፍጹም ሰብአዊነትና ርህራሄ የሚወርድበት አስገራሚ የጥበብ መንገድ ነው። የሰው ልጅ ከተፈጠረበት ጊዜ ጀምሮ ምድርን አልፎ ስለ ሰማይና ስለ ከዋክብት ማሰብና ማለም የጀመረው በልጅነት እድሜው ቢሆንም ይህንን እጅግ ረቂቅና የማይደረስ የሚመስል የህዋ ህልም ወደ ተጨባጭ እውነት በመቀየር በታሪክ የመጀመሪያ የሆነችው ሀገር አሜሪካ ናት። በምድር ላይ ያሉትን ግዙፍ ተራሮች መውጣት፣ ሰፋፊ ውቅያኖሶችን ማቋረጥና የቴክኖሎጂን የመጨረሻ ጫፍ መንካት ብቻውን ይህችን ሀገርና ህዝቦቿን ፈጽሞ ሊያረካቸው አልቻለም። የሰው ልጅ የመፍጠር አቅም በዚህ ትንሽ ፕላኔት ላይ ብቻ መገደብ እንደሌለበት አጥብቀው በማመን አይናቸውን ከምድር አቋርጠው ወደ ሰፊውና ሚስጥራዊ የህዋ ዓለም በማቅናት አዲስ የታሪክ ምዕራፍ ከፍተዋል። ይህ መሬት ጠባብ ሆኖባት የሰው ልጅ በጠፈር መንኮራኩር ጭና ጨረቃ ላይ ያሳረፈችው ታላቅ ሀገር የሰው ልጅ አእምሮ ወሰን የሌለው መሆኑን ለመላው ዓለም በተግባር አሳይታለች። ይህ ወደ ጠፈር የሚደረግ እጅግ ውድና አደገኛ ጉዞ ዝም ብሎ የቴክኖሎጂ ጉልበትን ለማሳየት የሚደረግ የፖለቲካ ፉክክር አይደለም። ይልቁንም በሰው ልጅ ውስጥ ያለውን የማወቅና አዳዲስ ነገሮችን የመመርመር ጥልቅ ጉጉት ለማርካት
ለማሳካት የሚከፈል ግዙፍ መስዋዕትነት ነው። አሜሪካ በቢሊዮን የሚቆጠር ዶላር አውጥታ ግዙፍ ቴሌስኮፖችን ወደ ህዋ ስትልክና የማርስን መሬት የሚያጠኑ ሮቦቶችን ስታሳርፍ የምታገኘው ጥልቅ እውቀት ለራሷ ብቻ ሳይሆን ለመላው የሰው ልጅ የጋራ ታሪክና ስልጣኔ የሚጨምር እጅግ ውድ ሀብት ነው። ማንኛውም የማይቻል የሚመስል ነገር ጠንክሮ ከሰራንና በህብረት ከቆምን ሊደረስበት የሚችል ተራ ህልም ነው የሚለውን እጅግ አንጸባራቂ ሆነ የአሸናፊነት ስነ ልቦና በትውልዱ አእምሮ ውስጥ ለዘላለም በጥልቅ ተክለዋለች። ይህ የማያቋርጥ የህዋ ምርምርና ወደ ከዋክብት የመድረስ ህልም አንድን ተራ ዜጋ በከፍተኛ የሞራል ልዕልና ውስጥ እንዲኖር ያደርገዋል። አንድ ወጣት ማታ ወደ ሰማይ ሲመለከት ያ በሩቅ የሚያብረቀርቀው ኮከብ ዝም ብሎ የማይደረስበት ጌጥ ሳይሆን በሰው ልጅ ጥረትና ሳይንስ አንድ ቀን ሊደረስበት የሚችል አዲስ ዓለም መሆኑን በቅርበት ይረዳል። የትኛውም አይነት ምድራዊ ችግር አለያ የህይወት እንቅፋት ወደ ከዋክብት ከሚመጥቀው የሰው ልጅ አእምሮ በታች መሆኑን በጽኑ ያምናሉ። ይህ ወሰን የለሹን ሰማይ እንደ ግብ አድርጎ የመመልከት ትልቅ ራዕይ አሜሪካን ለዘላለም በማያረጅና በማይደክም የተስፋ መንፈስ እንድትጓዝ አድርጓታል። እንግዲህ የተከበራችሁ የከንሂድ ፕሮግራም ተከታታዮች ዛሬ አብረን በጥልቀት የተጓዝንባት አሜሪካ ዝም ብላ በካርታ የተከለለች የመሬት ቁራጭ አሊያ የሀብት ክምችት ብቻ አይደለችም። ከዚህ ሁሉ የቴክኖሎጂና የጦር ጉልበት ጀርባ እጅግ ጥልቅ የሆነ የሰው ልጅ የነጻነት የፍትህና የመቻቻል ፍልስፍና የቆመባት እውነተኛ የጥበብ መንግስት ናት። የሰው ልጅ በዘሩ አሊያ በማንነቱ ሳትለካ በላቡና በጥረቱ ብቻ የምትመዝነው ስህተትን አሊያም ውድቀትን እንደ መማሪያ ወስዳ ለሁለተኛ እድል የምትከፍተው ይህች አስገራሚ ምድር ናት። ከዚህ ቪዲዮ ሁላችንም ልንወስድ የሚገባው ትልቁ ትምህርት እኛም በግል ህይወታችን ውስጥ ይህንን ፍጹም የሆነ የስራ የመስጠትና የነጻነት ስነ ልቦና መገንባት እንደምንችል ነው። ሲስተምንና ህግን ማክበር፣ ለሌላው የሰው ልጅ ያለምንም ቅድመ ሁኔታ ርህራሄ ማሳየትና ከምድር አልፎ ወደ ከዋክብት የሚያልም ትልቅ አእምሮ መያዝ አሜሪካን ብቻ ሳይሆን የማንኛውንም ሰው ህይወት ከስር መሰረቱ ሊቀይር የሚችል ግዙፍ ኃይል አለው። የሰው ልጅ ክብር ከማንኛውም ነገር በላይ አድርገን ስናስቀምጥ የማይከፈት በርና የማይደረስበት ከፍታ ፈጽሞ አይኖርም። ይህንን ልብን የሚያነሳሳና አእምሮን የሚያስፋፋ ጉዞ አብራችሁን ስላደረጋችሁ ከልብ እናመሰግናለን። ይህ ቪዲዮ በውስጣችሁ የተሰፋና አዲስ ነገር የመስራት መንፈስን እንደፈጠረላችሁ አንጠራጠርም። ሁልጊዜም እንደምንለው ያላችሁበት ቦታ አሊያም ሁኔታ ምንም ይሁን ምን ህልማችሁ ግን ሁልጊዜም ከከዋክብት በላይ ይሁን። መልካም ቆይታ፣ መልካም ጊዜ። በቀጣይ እስክንገናኝ ድረስ በድጋሚ መልካም ቆይታ።